አረቧን በማታውቀው ክልኳን ትነግራታለች ማለት ነው። ይሄ በአረብ ሀገር የምትኖሩት የሁላችሁም ጠባይ ከሆነ በጣም ተበልታችኋል። እውነት በጣም ሱባኤ መግባት አለባችሁና በነገራችን ላይ አባባል አለ። ከግልጽነቷ ልጀምርና ስለ ግልጽነቷ በጣም እናመሰግናለን። ግልጽ አርጋ የሚሰማትን ስሜት የምታደርገውን ነገር ነው የነገረችንና አንድ ሰው በማያውቀው ቋንቋ ስትሰድበው እሱ በማያውቀው ቋንቋ ማለት ነው ራስን ይሰደብከው ይላሉ ፈላስፎች። ምክንያቱም ትርጉሙ ይገባ አንተን አይደል? በቃ አንተ ራስን ነው እየሰደብክ ያለው ማለት ነው። በአማርኛ አሁን እሷ ደደብ ብትላት አታውቅም። ደደብን ማቀው እኔ ነኝ። ስለዚህ እኔ ራሴን ነው እየሰደብክ ያለሁት ማለት ነው። እሷ ነፃ ነች ያቺኛዋ ሴት። ስለዚህ ራስን ከመስደብ መውጣት አለብን። ስድብ ካጋንንት ነው ምንጩ ማለት ነው። የስድብ መነሻው ካጋንንት ነው። ለክርስቲያኖች ምስጋና ነው። ጸጋችንም የተፈጠርንበትም ዓላማ እሱ ነው። መሳደብ ሲሰድቧችሁ ሲነቅፏችሁ እያለ የተናገረው እሱ ነው። ሌሎች ሊሳደቡ ይችላሉ፣ እናንተ ግን አመስግኑ ነው የሚለውና አንድ ታሪክ ላምጣ እንደውም ጥሩ ስለሆነ ከዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 9 ላይ ታሪኳ ተነስቷል። ከሳምንቱ በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመቅደላዊት ማርያም ታየ ይላል። አየው ስንት አጋንንት ነው የሚለው? መጀመሪያ ቅንዓት ነበረባት ይላል። በእህቷ ትቀና ነበር። በጣም የሚገርም ነው። ራሷ ስባ ያመጣችው ሰው እንዴት በእህቱ ይቀናል? አንዳንድ ሰዎች እንደዚህ ናቸውና ወዲህ መውለድ ወዲህ ከሰው ጋር መግባባት እያለች በእህቷ ስትቀና የመጀመሪያው የቅናት መንፈስ ሌሎቹን ደግሞ ጨምሮ በውስጧ እንዳደረ ይናገራልና አንድምታውን ስናነበው ቅናት ነበረባት። ከዛ በኋላ የትዕቢት መንፈስ፣ ከዛ የጽርፈት መንፈስ፣ ከዛ በኋላ የትውዝፍት ምንዝር ቄጥ የሚያስወድድ ማለት ነው። ከዛ ዝሙት፣ ሐሜት፣ ሐሰት እነዚህ 7 አጋንንት ነበሩባት ይላል። ስለዚህ አንዱ የስድብ መንፈስ ነው። አንዳንድ የነገር ባንክ ቤት የሚመስሉ ሰዎች አሉ። ባንክ ቤት አሁን አንተ 100 ብር ስትሰጥ ባለ 1 ብርም ከሆነ ባለ 5 ብርም ከሆነ ዘርዝረው ነው የሚሰጡ። አንድ ቃል ስትነግራቸው ዝርዝር የሚሰጡ ሰዎች አሉ። በጣም ከባድ ነው። ውስጣቸው የሆነ መንፈስ አለ ማለት ነው። ደግሞ በጣም አፕሼት ያደርጓቸዋል አንዳንዶቹ። ለገሌማ መድኃኒቱ ገሊት ናት፣ ቆይ ለጥራት አፉን ታዘጋልኛለች። በቃ ወገባቸውን ይዛሉ፣ አንገታቸውን ቆልመም ያደርጋሉ። አክት አላቸው ራሱ ሲሳዱ ተራርጎ ነው የሚያወጡት። አጋጥሞ ያውቅም? በልጅነት በተለይ ጎረቤት ለጎረቤት በጣም እንሰማለን። ያው ስድብ በቃ እገሌን የሚችላት የለም ነው ይባላል። እርግጠኛ ነኝ ሰዎች ወደ ጸበል ቦታ ቢሄዱ ይጮዋሉ፣ ያ መንፈስ ስላለ ማለት ነው። እና የስድብ መንፈስ ስለዚህ እሱ ስላለ ነው እቺ ሴት ከቻለች ልትጸልይላት ነው የሚገባው። ምክንያቱም መጽሐፍ እንደዚህ ይላል በዚህ በዮሐንስ ራእይ ላይ አንድ አውሬ ከባህር ሲወጣ አየው፣ ታላቅ ነገርና ስድብንም የሚናገርበት አፍ ተሰጠው ይላል። አየ የአውሬው መንፈስ ማለት ነው። እግዚአብሔርን ይላል ደግሞ የሚሳደባቸውን ማለት ነው። እግዚአብሔርን ለመሳደብ ስሙንና ማደሪያውንም በሰማይም የሚያድሩትንም ሁሉ ሊሳደብ አፉን ከፈተ ይላል። እግዚአብሔርንም ቅዱሳንንም ሁሉንም ነው የሚሳደበው ይላል። ስለዚህ በዚህ የተጀመረ ነገር በጣም ከባድ ነው የሚሆነውና ይህንን መንፈስ በጾም በጸሎት በሰጊድ መዋጋት ያስፈልጋል። ክፉ እንኳን ብትሆን አሰሪዋ ስለ አሰሪዋ መጸለይ ነው። በነገራችን ላይ አንድ ፕሪንሲፕል አለ። ሰው ክፉ ሆኖ ስለዚህ ሰውዬ አንተ ብትጸልይለት ማለት ነው እግዚአብሔር ልቦና ሰጠው ነው ያ ሰው አንተ ላይ ቢያንስ አንተ ላይ ክፉ አይሆንም ይላሉ። አይገርምም? እየጸለይክለት ነው አንተ። ስለዚህ አንተ ላይ ክፉ አይሆንም። ሰይጣን ካንተ ጋር እንዳይገናኝ ነው የሚፈልገው። አንተ ላይ ክፉ ሲሆን አይደለም የምትጸልይበት እንዳትጸልይለት ስለሚፈልግ ሰይጣን አንተ ላይ ክፉ እንዳይሆን ያደርገዋል ማለት ነው። ስለዚህ አየው ጥቅሙ ለዛ ሰውዬ መጸለይ ነው የሚገባውና ልቦና እንዲሰጠው ለሷ ጥሩ እንድትሆን በጸሎት ማሰብ ነው። ይሄ ጥሩ ልምድ አይደለም። ስለዚህ አጠገባቸው ያሉትን ሰዎች በእነሱ በማያውቁት ቋንቋ የሚሳደቡ፣ የሚያሙ፣ የሚያሴሩ፣ አሳልፈው የሚሰጡ እነዚህ በሙሉ ቁጥሩ ከኃጢአት ነውና ትክክል ነው። ስድብ የሰይጣን ስለሆነ ይህንን ማስወገድ ይገባል እና ኃጢአት ነው፣ ንስሐም ያስፈልገዋል።